አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ግሎቢ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው ሰላም ከእናንተ ይሁን እያልኩኝ ውድ ቤተሰቦች ዛሬ ደግሞ ፒዛ ድራማ ክፍል 147 ይዘን መተናል። እጅግ በጣም ደናቂና ገራሚ የሆነው ድራማ ከሚባለው በላይ እንግዲህ ዶክተር ሮቤል እና ሱራፌል እያወሩ ባለበት እንግዲህ በድራማው ይወያያሉ። እንግዲህ የሚሰሩት ስራ ማን ማንን ያጠፋል፣ ጨዋታውንስ ማን ያሸንፋል በማለት እኔ ደግሞ እንግዲህ በማጥፋት ሳይሆን እማምነው በውይይት ቢሆንስ እያለው እንግዲህ ለሉሲ የሆነች እንትን ስለሰጣት ራስሽን ቆርጠሽ አድኒ ውጪ ብሏት ስለነበር እንግዲህ ከዋሲል በመሀል ደንገጥ ብሎ እንግዲህ መልከት ሲል ምን ነው ደነገጥክ ሲለው አይ ምንም ስራ ሀገር መሆነው እያለው እንግዲህ ጨዋታቸውን ይቀጥላል። ጨዋታውን ያሸነፈ እንግዲህ ውሳኔ ይወስናል። ጨዋታውን እኔ ባሸንፍ ግን እኔ ምን ማድረግ ነው ከዛ ሲለው እኔን ግዴታ እርምጃ ትወስዳለህ ቢለውም ግዴታ አይደለም እኔ ባሸንፍ ግዴታ አጥፊ ልሆን አልችልም፣ መግለጽ አልችልም፣ ምንስ ታደርጋለህ ስትለው እኔ ግን እርምጃውን ወስዳለሁ በማለት ዶክተር ሮቤል እንግዲህ እዚህ ጋር ብዙ ያስተምራል። ሽንፈት እንግዲህ ሞት አይደለም፣ ሲሸንፎ መሸነፍ ያለ ነው። ስለዚህም ይህንን እርምጃ መውሰድ እንጂ በመጥፋት አይደለም። ባክህ ከማጥፋት እኔ ወደኋላ አይደለም አልልም ሲለውም ባክህ ጎጆዎች ብቻ አሸናፊ ሊሆኑ አይችልም፣ የውስጣችን ደስታ ነው ስትልም ነበር። ደስታ የማገኘው እኔ ሰውን በማጥፋት ሳይሆን ሰውን በማትረፍ ብቻ ነው እያለ እንግዲህ ሱራፌል መልካምነቱን ቢነግረውም ዶክተር ሮቤል ግን የበታችነትን በመቀበል እንግዲህ የሚመነጭ ደስታ የለም በማለት አሁንም ወሬውን ይቀጥላል። ዶክተር ሮቤል በሁልጊዜም የሚያወራቸውና የሚሰራቸው ስራዎች እንግዲህ ጥሩ አይደለም እና ያሸነፈ አሸናፊ ሆኖ ስራውን ቀጥላል። ተሸናፊ ጊዜም ተሸናፊ ነው ይለዋል። እኔ ግን እንደዚህ አይደለም፣ ስለዚህ እንደዚህ ጥሩ አይደለም፣ እባክህ ከጨዋታ ውጭ ነው ብሎ ቢያስተባብለውም ሮቤል ግን ሊሰማ አይቻልም። እንግዲህ ጥበቃዎቹን ወደ ጎን ሊያደርጋቸው ሲሄድ እንግዲህ እባክህ ይህንን አንሳና በዚህ አስፈራርተን ማምለጥ እንችላለን በማለት ድንገት እንግዲህ ውሳኔውን እንትን ይላል። እንዲሁም ሽጉጡን ብድግ ሲያደርግ ምን እያደረግክ ነው ይለዋል። አይ ስታደርግ የነበረውና የቆምከው ለምንድን ነው እያለ አሁንም በጣም በሚገርም በፍርሃት እንግዲህ የህፃናት ስራ እንደማትሰራ እርግጠኛ ነኝ በማለት ለማንኛውም ጥበቃዎቹን ገለል ላደረጋቸው መጣ ይለዋል። በጣም ጥሩ ነው ቁጭ በልና ጨዋታውን እንጀምር ሲለው በሱራፌል መቆም በጣም ተደናግጦ እንግዲህ ምንድን ነው እሺ በማለት ድንገት በሩ ተከፈተ። ቢዛም ከየት መጣች ሳይባል እንግዲህ ከየት ተገኘሽ እባክሽ ሲለው እኔ እዚህ እንግዲህ ሱራፌል መኖሩ ለማንኛውም ሉሲስ በማለት ከሮቤል ጋርም አብረው አይደሉም። ቁጭ በይ ተቀመጪ፣ ምን ሆነሽ ነው ለምን መጣሽ እያለ በድንጋጤ ክፉ አድርጎ ወደ ጎን ቁጭ ያደርጋታል። ግን እውነታውን እንድታውቅ ብታደርጋት ምናለ ለምን አልፈለግም ይላል። እዚህ ጋር ምንም አይነት ነገር እንድትገባ አልፈልግም። እባክህ ሎሚን የገደላት እኔ ነኝ፣ እባክሽን እኔ ነኝ። ከዚህ ሂጂ፣ እኔ ጋር ችግር ይመጣል። ለማንኛውም አንተ እዚህ ምን እንዳለህ ባላቅም ምን ልትሰራ መታ አንቺን ሂጂ፣ እኔን ሂጂ ትለኛለህ በማለት ቢዛ ብትሮጥ ለማንኛውም ኧረ ፍቅርን የምልሽን ተረጅኝ እባክሽ አንቺ ሂጂ ቢላትም እሷ ደግሞ ያለውን ነገር ማወቅ ፈልጋለሁ ብትለውም ግን ሊነግራት አልቻለም። እኔ አንተን ጥዬህ አልሄድም እባክህ እንግዲህ ብትለውም የምታምንኝና የምትወጅኝ ከሆነ የምልሽን ብቻ አድርጊ ይላታል። ግን እዚህ ጋር የገባ በቀላሉ አይወጣም፣ ህጉን አንተ እንደምታውቀው ነው በማለት ይቀጥላል። ለማንኛውም እሷ ምንም እዚህ ጋር አይመለከታትም ቢለውም እዚህ ጋር ማወቅ ፈልገሽ ከሆነ የመጣሽው ስለኔ እንኳን ደስ አለሽ እሱ አይደለም በማለት ይቀጥላል። ለማንኛውም ነግሬህ ነበር
ነበር አንተ እንዳልሆንክ። እሺ ምን ትጠብቃለህ? ጣጥፊው እሱ እንደሆነ ብለህ ብትናገሪ ምን አለ ብትልም ትችያለሽ፣ መብትሽ ነው። ግን አሸንፊ መጀመሪያ ይላታል። እኔ የምልህንና የምነግርህን ነገር ብታቆመው ምን አለ? ግን ደግሞ ቢዛ እዚህ ጋር የምትገባበት ምክንያት የለም ቢልም የጨዋታውን ሕግ ቀይሬዋለሁ። ከዚህ ቤት የምንወጣው አሸናፊ ብቻ ነን በማለት አሁንም ይቀጥላል። እንግዲህ በዚህ መካከል እንግዲህ ዶክተር ሮቤል እያደረገ ያለው ነገር በጣም የሚገርም ነው። እዚህ ጋር ደግሞ ሉላ እንግዲህ በረገና ጠጥታ የሆነችው ነገር እጅግ በጣም አስከፊ ነው። ግን ደግሞ ሕፃኑን ትታ እንደዚህ ለምን አደረገች? በጠበቃው ብስጭትና ንዴት በጠበቃው መታሰር ይመስለኛል ችግር ተፈጥሯል። በጣም የሚገርመው ነገር ከባድ ነው። ሳሚ እንግዲህ እጅግ በጣም ተደናግጧል። ምክንያቱም በሉላ ማለት ነው ድረሱልኝ ቢልም የመጣለት የለም። እዚህ ጋር ደግሞ ጠበቃው እርግቤ መታ የጠየቀችው እንግዲህ በአባቴም ሆነ በቤተሰቡ ያለው ነገር ሳያንስ አንተም ተጨመርክ እንዳጎቴ እያለች እንግዲህ እርግቤ ቆመች ስላየዎች ደስ ብሎኛል። ለተፈጠረው ነገር ሁሉ ምንም ያክል እንግዲህ ልትጨናነቂ አይገባሽም ይላታል። አውቅ ያለው ስትል ለማንኛውም ሰው ውስጥ ያለውን እንግዲህ በማለት እና ሁላችሁም በእኔ ምክንያት ነው በማለት እርግቤ አሁን ጸጸት ታስገባዋለች ማለት ነው። እርግቤ ቤተሰብን እንደዚህ አይነት ማድረግ በጣም ከባድ ነው በማለት እንግዲህ እርግቤ ታወራለች። እንግዲህ ሳሚ ሁልጊዜ የሚገርመው ነገር ያው አንድ ሰው ችግር ሲደርስበት ሁልጊዜ ደራሽ ነው። እንግዲህ ሰውን በማዳን ይታወቃል። ውድ ቤተሰብ ሉላንም እንግዲህ ያው የህይወቷን ቅጽበት እንትን እያለላት ይገኛል። አጋዥ ባያገኝም ማለት ነው። ግን በጣም የሚገርመው ነገር ሳሚ ገራቢ ነው። ደግሞ ሱራፌል እንግዲህ ደንግጧል ማለት ነው። ቪዛ ስትመጣ እሱ ቪዛ ቀጥታ ሉሲን አይታት ነበርና ዝም ብሎ ሲላት ደንግጣለች። ቪዛ ሻፈረኝ ብትልም ግን ደግሞ ዶክተር ሮቤል የተምነቅንቃትያትም እዚህ ጋር ህጉን ያፈረሰ ራሱ እንደሚያጠፋ ወቂ በማለት እንግዲህ ቢጨቀጭቃትም አልሰማም፣ የምትፈልገው ማድረግ ትችላለህ ብትልም ሱራፌል ደግሞ እባክሽን ለእኔ ስትይ ተቀመጭ ብሎ እንግዲህ ፍቅሩን አስቀምጧታል እንደምንም ማለት ነው። የወተት በጥብጥለት ሁሉንም ትተህ ብትለውም ሉላ ምን ለማን ፈልገሽ ነው? ወተት አይደል እንዲህ መጠጣት ያለበት የእናቱን ቢላትም ለማንኛውም ኦኬ ተሳሳብኩኝ ወሰድሽው ነው አይደል በማለት እንግዲህ በክሽ ራስሽ ናት ወቅሽ እየጠፋ ጥፋት ጠፍቷል። ግን ደግሞ ለሚቀጥለው ተጠንቀቂ ባክሽ። ለነገሩ ስህተቱ የኛ ነው። ጊዜም ከጎንሽ ሆነን አንቺን መጠበቅ ሲገባን እኛ ትተንሽ ነው። ግን እኮ ሐኪም ቤት ብትሄጂ የወሰድሽው ወይም የተጠቀምሽው ነገር ጉዳቱ ይታይ ነበር መጠኑ፣ እንደውም መድኃኒት ይሰጥሽ ነበር ቢላትም አይ መሄድ አልችልም፣ ግን እኮ እኔ በሰራሁት ስህተት ልጄን ብቻ መውቀሴ ነው ትላለች ሉላ። አሸናፊው ቢዛን ተሸላሚ ሊሆን ነው ማለት ነው ቢልም እሷ እኮ የቤት ዕቃ አይደለችም የሰው ልጅ እንጂ ምን እያሰብክ ነው? ምን እያደረግክ ነው? ስትፈልግ ለአንዱ ስትፈልግ ለአንዱ ማድረግ የምትችለው እየቀያየርክ ሲለውም እንግዲህ ለማንኛውም አይ ከቀማ ፍቅር ያሸንፋል ብዬ ነው ስለ ፍቅር ካወጣ ይለዋል። በዚህ እየተጨቃጨቁ እንግዲህ ችግር የለውም እጫወታለሁ ሌላ አማራጭ ስለሌለ ድሌል ልሞክር በማለት ትቀጥላለች። ግን ደግሞ አንድ ነገር ሌላስ ነገር ሊኖር ይችላሉ የጠንከር ያለ የምጠጣው በማለት ጥያቄዋን ታቀርባለች። ቢዛ እንግዲህ ቅንጅርቴ አሁንም ለሳሚ ቴክስት በማድረግ ድንገት ሳያስበው ሱራፌልና ሉሲ ሮቤል ቤት ውስጥ እንግዲህ ታሽገዋል በማለት ጥያቄ ይጽፍለታል። በዚህ መካከል ደንግጦ እንግዲህ ምን ማድረግ እንደማያውቅም ያለኝ አማራጭ እንግዲህ ጉዳዩን ደውዬ ያሳውቄ እንግዲህ መረጃ ማቅረብ ነው ያለብኝ እያለ እንግዲህ በሱራፌል ምን አይነት ጣጣ ውስጥ አመጣህ በማለት እንግዲህ ቀጥታ ወደ ፖሊስ ጣቢያ ይደውላል ማለት ነው። ሳሚ እንግዲህ ለሁሉም ደራሽ ነው። እንግዲህ እዛ ቆማለች። ሉሲን አየኋት በማለት ዘወር ሲል ማን ፈቷት ሲል እንግዲህ በጣም በሚገርም እነሱ ውጤ ይያዛሉ። በዚህም መካከል እንግዲህ በጣም በሚገርም ሁኔታ
ሁለታቸው እንትን ባሉበት ቤዛ ደግሞ ቀጥታ ወደ እርምጃ ትገባለች። ምክንያቱም እዚህ ጋር በጣም የሚያበሳጨው ነገር እንግዲህ ወደ ሱራፌል ወይስ ወደ ሮቤል አይታወቅም። እሷ ግን ዞሮ ዞሮ ፍቅሯን ለማዳን የወሰደችው እርምጃ ወደ ፍቅሯ ችግር እንደተፈጠረ ባይታወቅም ማለት ነው። በዚህ መካከል እንግዲህ ድንገት ምን እንደተፈጠረ ባይታወቅም እነ ሳሚ አሁንም ችግር ላይ ወድቋል። ሁሉም ጋር የሚመጣው እንግዲህ እኔ እኮ ተርቻለሁ፣ ፖሊሶች እና በደቂቃ ይመጣሉ እየተፈጠረ ያለው ይላል ማለት ነው። ውድ ቤተሰቦች በጣም የሚገርም ድራማ ነው። በተለይ በማለቂያው ሰዓት ላይ ማለት ነው እየተፈጠረ ያለው ነገር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላማችሁ ዘተረፍ ይበል። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ